ሰላም ጤና ይስጥልኝ። የአዲስ ሚዲያ ተከታታዮች ባለፉት 3 ክፍሎች በተከታታይነት የባንክ ብድር ከመውሰድ በፊት ስለሚያስፈልጉ 7 ዋና ዋና ቅድመ ሁኔታዎች በክፍል 1 ነግሬያቸዋለሁ። በክፍል 2 ስለ ንግድ ስራ ብድር አውርቻቸዋለሁ። በክፍል 3 የቤት ብድር ከመውሰድ በፊት ስለሚያስፈልጉ ዋና ነግሬያቸዋለሁ። ዛሬ በክፍል 4 የምነግራችሁ የደመወዝ ብድርን በተመለከተ ነው። እስከ መጨረሻው እንድትከታተሉኝ በዚህም ተጠቃሚ እንድትሆኑ እጋብዛችኋለሁ። አዲስ ሚዲያን ሌሎች እንዲሰሙት ሼር አድርጉ። የደመወዝ ብድር ሰላሪ ሎን በኢትዮጵያ ውስጥ በአሁኑ ወቅት ብዙ ደመወዝተኞች ለተለያዩ አስቸኳይ ፍላጎቶች ለምሳሌ ለቤት ኪራይ፣ ለትምህርት ቤት ክፍያ፣ ለቤት ዕቃዎች መግዣ፣ ለተለያዩ ዕዳዎች ካሉ ለነሱ መዝጊያ የሚጠቀሙበት የብድር አይነት ነው። ይህ ብድር ከሌሎቹ ብድሮች ካለፉት ብድሮች የሚለየው ዋስትናው እርስዎና የእርስዎ ወርሃዊ ደመወዝ መሆኑ። እስኪ ስለ ደመወዝ ብድር ማወቅ ያለብዎትን ዋና ዋና ነጥብ ልንገራችሁ። የደመወዝ ብድር መውሰድ ይፈልጋሉ? እንግዲያውስ እነዚህን ቅድመ ሁኔታዎች አዲስ ሚዲያ ላይ እስከ መጨረሻው ተከታትለው በደንብ ግንዛቤ ወሰዱ። አንደኛ፣ ቅድመ ሁኔታዎች ሪኳየርመንት አላቸው። ባንኮች፣ አበዳሪ ተቋማት ሪኳየርመንት አላቸው። አንደኛው ቅድመ ሁኔታ የቀጣሪ ድርጅት ስምምነት ነው። የሚሰሩበት ድርጅት ከባንኩ ጋር የብድር ስምምነት ሚሞራንደም ኦፍ ዩኒት ሊኖረው ይገባል። ድርጅቱ የእርስዎ ደመወዝ በዚያ ባንክ በኩል የሚያስተላልፍ መሆን አለበት። ያ ማለት የእርስዎ ድርጅት በሚያበድሮት ባንክ ፔሮል አካውንት ከፍቶ ደመወዝዎን በዚያ ማስገባት አለበት ማለት ነው። ቅድመ ሁኔታ የቅጥር ሁኔታ ነው። አብዛኛውን ጊዜ ባንኮች ቋሚ ሰራተኛ መሆኑን በድርጅቱ ውስጥ ቢያንስ ከ6 ወር እስከ 1 ዓመት የሰሩ መሆኑን ማረጋገጫ ይፈልጋሉ። ቋሚ ሰራተኛ መሆን አለበት የደመወዝ ብድር ለማግኘት ማለት ነው። ሌላው የደመወዝ ማረጋገጫ ድርጅቶ የእርስዎን የተጣራ ደመወዝ የቅጥር ዘመንና ብድሩ በየወሩ ከደመወዞ ላይ ተቀንሶ ለባንኩ ገቢ እንደሚደረግ የሚገልጽ ደብዳቤ መጻፍ አለበት። ከዛስ ዋስትናም ሊጠይቅ ይችላል። ከሚሰሩበት መስሪያ ቤት አንዱ ሰውም የአንዱ ሰራተኛ ለእርስዎ ዋስ፣ እርስዎ ደግሞ ሌላው ሊሆኑ ይችላሉ። ባልና ሚስት ሲሆኑም ደግሞ የጋብቻ ሰርቲፊኬት ያስፈልገዎታል። ያው ቲን ነምበሮች ምናምን ያው የተጠበቁ ናቸው ብዬ ነው። ሁለተኛው ቅድመ ሁኔታ የብድር መጠን ነው። የሚሰጠው የብድር መጠን እንደ ደመወዞ ከፍተኛነት ይወሰናል። በደመወዝ ብድር ላይ አብዛኛውን ጊዜ ከደመወዞ ከ10 እስከ 20 እጥፍ ሊፈቀድ ይችላል። ለምሳሌ የተጣራ ደመወዞ 10,000 ከሆነም ባንኩ እስከ 150,000 ወይም 200,000 ሊያበድረውት ይችላል። ሶስተኛው የደመወዝ ብድር ከመውሰዱ በፊት ማወቅ ያለበት ዋና ነጥብ የመክፈያ ጊዜ ነው። የደመወዝ ብድር የአጭር ወይም የመካከለኛ ጊዜ ብድር ነው። አብዛኛውን ጊዜ ከ2 ዓመት እስከ 5 ዓመት ባለው ጊዜ ውስጥ ተከፍሎ እንዲያልቅ ይጠበቃል። ስለዚህ ይሄን ማወቅ አለ፣ የመክፈያ ጊዜውን ማወቅ። አራተኛው ነጥብ ወራዊ ቅናሽ። ባንኩ ከወራዊ የተጣራ ደመወዞ ላይ የሚቆርጠው መጠን ከደመወዞ ከ30 እስከ 50% እንዳይበልጥ ይደረጋል። ይህ የሚሆነው ለእርስዎ ለወር ወጪ የሚሆን በቂ ገንዘብ እንዲቀርልዎ ለማድረግ ነው። አምስተኛው ነጥብ የወለድ መጠን ነው፣ ኢንተረስት ሬት። የደመወዝ ብድር ወለድ ከቤት ብድር ከፍ ሊል ይችላል። ምክንያቱም የሚጨበጥ ንብረት እንደ ቤት ወይም መኪና በዋስትና ስለማይያዝ ባንኩ ስጋት ከፍተኛ ነው። ስለዚህ በአሁኑ ወቅት በኢትዮጵያ ባንኮች ያለው ወለድ እንደ ባንክ ሁኔታ ይለያያል። ያ ማለት ከ14% እስከ 22% ሊሆን ይችላል። ስድስተኛው ነጥብ ኢንሹራንስ ነው።
የደሞዝ ብድር ሲወስዱ ባንኩ የህይወት መድን ላይፍ ኢንሹራንስ እንዲገቡ ያስገድዳቸዋል። ይህ የሚሆነው ሰራተኛው በድንገት ቢሞት በህመም ምክንያት መስራት ባይችል ኢንሹራንሱ ቀሪውን ዕዳ ለባንኩ እንዲከፍል ነው። ስለዚህ የደሞዝ ብድር ሲወስዱ እነዚህን ከላይ የጠቀስኳቸው 6 ነጥቦች በደንብ ሊያውቁ ይገባል ማለት ነው። የደሞዝ ብድር ሁሉም ብድር ጥቅምና ጉዳት አለው። ግን የደሞዝ ብድር ለየት የሚያደርገው ጥቅምና ጉዳቱ፣ ጥቅሙ ፈጣንና ቀላል ሂደት አለው። በጣም ፈጣን ነው። ብዙም ቢሮክራሲ የለውም። ከመስሪያ ቤትና ባንኩ ተነጋግረው እዚያው የሚፈቱትና የሚቋጩት ነገር ነው። የሚጨበጥ ዋስትና ቤት ወይም መኪና አይጠይቅም። ለድንገተኛ ወጪ መፍትሄ ይሰጣል ወዲያውኑ ማለት ነው። ነገር ግን ጥንቃቄ የሚሽው ጉዳዮች አሉት። አንደኛው ወርሃዊ ገቢውን ስለሚቀንሰው የኑሮ ጫና ሊፈጥርበት ይችላል። ሊቸገሩ ይችላሉ። ስለዚህ ያንን ችግር የሚወጡበትን መስኮት መመልከት አለበት። ወለዱ ከሌሎች የብድር አይነቶች ከፍ ሊል ይችላል። ያም በእርስዎ ላይ ጫና ሊያሳድር ይችላል። ስራ ቢለቁ ብድሩን በአንድ ጊዜ እንዲከፍሉ ሊጠየቁ ይችላል። ወይም ደግሞ ከፍተኛ ወደ ኖርማል ወደ መደበኛ ወለድ ጣራ ሊወድቅ ይችላል። ስለዚህ የደሞዝ ብድር ሲወስዱ ከላይ የተጠቀሱትን 6 ነጥቦች አውቀዋል። ጥቅምና ጉዳቱን አሁን አዲስ ሚዲያ ላይ ተረድተዋል። ክቡራትና ክቡራን የአዲስ ሚዲያ ተከታታዮች እንደዚህ ልዩ የሆኑ እና ለህይወታችን አስፈላጊ ነጥቦች ወደፊት ይዤላችሁ እስካሁን አብራችሁን ስትከታተሉ ስለነበረ በአዲስ ሚዲያ ስም